ዲ ቤተሰብ ሁሉንም ነገር ያያችሁ ነው ያላችሁት ለመናገር ሁሉ ይከብዳል። ያዩ ሃይሚና የብሩኬ ነገር እንደዚሁ እንደሄደ ነው። እንግዲህ ትላንትና በጣም ብሩኬ ተናዶ ነበረ። በእኛ መሀል እየገባችሁ እናንተ ናችሁ ችግር እየፈጠራችሁ እያለ ነበረ ከማን ነው ስሙ ጋር ተገናኝቶ ማለት ነው። ግን ምንድነው መሰላችሁ ችግሩ ቤተሰብ እዚህ ጋራ ትላንትና የሆነች ልጅ መታ ነበረ። መታ ምንድነው ያለችው መሰላችሁ ብሩኬ አንድ ቀን መጥቶ ነበረ ቤቷ አዩቤቤ መጥቶ ነበረ ቤት መጥቶ ተቀምጦ አብሯት እያወራት ነበር። ግን እያወራት እናትክ ታማለች ተብሎ ተጠርቶ ሄደ እንጂ ብሩክ ከሷ ጋራ ምንም ነገር ያደረገው ነገር የለም አላደረም ከሷ ጋር ብላ እንግዲህ ያቺ ልጅ የሆነች ልጅ ስትመሰክር ነበር። በትላንትናው ለታቁ ስትናገር ነበር ማለት ነው። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ እንድታረጉ ፈልጋለሁ። ሁላችሁም ላይክ አድርጉ እሺ። እና ውዶቼ ይሄ ነገር እቺ ልጅ አሁን ያወጣችው ነገር በጣም ከባድ ነገር ነው። እንግዲህ በጣም የሚያሳዝነው ነገር እዚህ ጋር አሁን ብሩኬ ቤት ውስጥ መሄዱ ትንሽ ያቅር ቢለኝም ምንም ነገር ካላደረገ ምንም ችግር የለውም ማለት ነው። ግን የዛኔ ምን ፈልጎ ነበር ሄዶ ከዛ የዛኔ ግን ከሀይሚ ጋር ተጣልቶ ነበር አይደለ? ከሀይሚ ጋር ተጣልቶ ነበር በዛን ሰዓት እሱም ብሏል ካንቺ ጋር የጣለው ቀን ይርኩት እሷ ጋር ነው ያለው። እና ውዶቼ ደግሞ ምንድነው አራችሊ በጣም ከባድ ነች። ብር ለዶክተር ሰታ ዲኤንኤኑ የብሩክ ልጅ እንዲሆን አድርጋለች ምናምን ተብሏል። ቤተሰብ ይሁላችሁ አንድ ነገር ልንገራችሁ እዚህ ጋራ አሁን እቺ ልጅ አሁን ስትናገር የነበረችው ልጅ ውሸት ከሆነ ዶክተሮቹን በዚህ ነገር እየወነጀልሽ ነው። ይሄ ቀላል ነገር አይደለም። ይሄ ቀላል ንግግር አይደለም። የእውነት ደግሞ ከሆነ ደግሞ ዶክተሮቹ የሚሰሩት ስራ ቀላል አይደለም። ይሄ ደግሞ ለህግ መቅረብ እንዳለበት ነው። ለምን አንደኛ ነገር ያልሆነ ነገር አድርጎ ከሰው ጋር ተመሳጥሮ ገንዘብ ተቀብሎ የሰውን ስም ለማጥፋት ልጁ ያለነች ልጅ ነው ብሎ እንደዚህ የማድረግ መብት የለውም ዶክተር ማለት ነው። ምንም ገንዘብ ተቀብሎ እንደዚህ ያደርጋል ብዬ ዶክተር እኔ እንጃ ብቻ በጣም ከባድ ነው። ያው ልጅቷ እንደተናገረችው ከዶክተሩ ጋር ተመሳጥረው ነው የብሩክ ልጅ እንዲሆን የወጣው እንጂ የብሩክ ልጅ አይደለም ብላ ስትመሰክር ነበር። ሁላችሁም ካያችሁ ማለት ነው የትናንትናውን ቪዲዮ ማለት ነው ውዶቼ። እና እኔ የምለው ምንድነው መሰላችሁ እዚህ ጋር አሁን ይሄን ነገር ከሰማ ብሩኬ ይሄን ነገር ከሰማች ሃይሚ ለምንድን ነው አሁን ይሄን ነገር ወደ ህግ ማይወስዱት? ወደ ህግ ደግሞ ካልወሰዱ ደግሞ ሄደው ደግሞ ዶክተሩ መጠየቅ እኮ ግዴታቸው ነው። ዶክተሩ እንዴት እንደዚህ አይነት ስራ ይሰራል ብለው መጠየቅ አለባችሁ። ይሄን ቪዲዮ ሁላችሁም ሼር እያደረጋችሁ ለብሩኬም ለሃይሚም ለእንትናም እንዲደርስልኝ አድርጉ፣ ለሀቡም እንዲደርስልኝ አድርጉ። ለምን ይሄ ነገር ቀላል አይደለም ቤተሰብ፣ በጣም ከባድ ነገር ነው የሰማነው ነገር ማለት ነው። እኔ በጣም የደነገጥኩት ይሄን ነገር ሲሰማ እና ደግሞ የብሩኬ ደግሞ ቤቷ የሚሄድ ራሱ በጣም ትንሽ ቢያናደኝም ያው አንዳንድ ጊዜ የማይታሰብ ነገር ያው ከሀይሚ ጋርም ስለተጣላ እሱ እዛ እኔ እንጃ ብቻ ቤተሰብ በጣም ከባድ ነው። ይሄን ነገር ሲሰማ ደንግጫለሁ እኔ ራሱ። እኔ ብሩኬ እንኳን ቤቷ ደጇ የሚደርስም አይመስለኝም ነበር። እኔ ውጪ ያገኛት ነው እንጂ መሰለኝ መች ቤቷ ሄደ መሰለኝ እና ቤቷ ድረስ ሄዷል አለች። እንግዲህ ቤቷ ድረስም ከሄደ ወንድማችን ቡራዬ ንጹህ ነው፣ እንደዚህ አይነት ባለጌ አይደለም። እሷ በግድ ልጁ አንተ ካልሆነ ብላ ድርቅ ያለች ሴት ነች። እኔ በጣም ነው የገረመኝ በእንደዚህ አይነት ነገር ብሩኬን ስሙን ለማስጠፋትና እንደዚህ ከባድ ችግር ለመፍጠር ያሰበችው ሴት በጣም ያሳዝናል። ውጪ ነበር እንትን ፀሐይ የሞኩ ነበር ቆሻሻ የሚያነሱት መጡ። ፀሐይ የሞኩ ጂም ገብቼ ስፖርት ሰርቼ ፀሐይ የሞኩ ነው። ግን በጣም ተናድጄ ነው። ትላንትና ትንሽ ቅር ብሎኝ ነበር። ለምን አልሰራውም ይሄን ነገር ለምን እነ ብሩኬ እንዲያውቁ አላደረኩም ብዬ በጣም ተናድጄ ነበር። እና አሁንም ቢሆን ማለት ነው አዩ ሌላ ችግር ለመፍጠር ነው ሀሳቧ። አሁንም ቢሆን ደግሞ ሌሎች ጓደኞች እየገባችሁ ብሩኬንም አበጥቁት። በጣም ብሩኬ የዋህ ነው፣ ምስኪን ነው። ምንም የሚያውቀው ነገር የለም። እሱ ሃይሚን እንደሚወዳትና እንደሚያፈቅራት ነው ብቻ ነው የሚያውቀው እንጂ
ሌላ ምንም የሚያውቀው ጉዳይ የለም ማለት ነው። ቤተሰብ ሁላችንም ብሩክን ባንኮን ነው ጥሩ ይመስለኛል። ሀይሚዬም እንግዲህ የኔ ፍቅር ተረጋግተሻል አውቃለሁ። አሁንም መረጋጋት እንዳለብሽ ነው ማስበው። ተረጋግተሽ ሁሉን ነገር በደንብ ቁጭ ብለሽ አስቢበት። የማንንም ልጅ አንቺ አታሳድጊም። ይሄ የብሩኬ ልጅም አይደለችም ልጅቷ። አንቺ ምንም ቃል አትግቢላት። ይሄ ቤታ እንደዚህ ያደርግልሻለሁ፣ ይሄን ቤት እንደዚህ ከራይልሻለሁ፣ አዲስ አበባ ሄዳ ህይወትሽን ልበጠብጠው ነው እንጂ ምን የምታደርግ መስሎሻል? አዲስ አበባ ሄዳ ህይወትሽን ነው የምበጠብጠው። የኔ መቤት ሀይሚዬ ሞኝ አትሁኚ፣ ፋራ አትሁኚ። አዲስ አበባ ውስጥ እንደዚህ ያደርግሽ የምትያን ነገር አይሆንም። ይሄ የማይሆን ነገር ነው። ስለዚህ እባክሽን ራስሽን ጠብቀሽ አርፋችሁ እንደውም አዲስ አበባ ተያይዛችሁ ዳችሁ ህይወታችሁን ብትመሩ ይሻላል። እዛ ከቡታጅራ ብትወጡ ይሻላል። እውነቴን ነው የምናገር። ሁሌ ቡታጅራ በሄዳችሁ ቁጥር ተንኮል ነገር ምናምን ነው የሚመጣባችሁ። በጣም ነው የሚገርመኝ። እግዚአብሔርን ነው የምላችሁ። ሰው ቤተሰቡን ሊያሂዶ ተንኮል ነገር ሁሉ ነገር በቃ ጥምምምም ሲልበት በጣም ያሳዝናል። በስማ ሸታል ቆሻሻ አንተ ሸታል ማርያምን በጣም ነው የሚሸተው። በኢየሱስ ስም ሽታው ዛሬ መስራት አልቻልኩም። ማርያም መስራት አልቻልኩም። ጌታ ይድረስልኝ። ጠጣሁት እንደ ጉድ። እስማ እንግዲህ ውዶች በቃ ብዙ ላውራ ነበረ። ይብቃኝ አፍንጫዬን ሊያዘው አፍንጫዬን ሊያዘው ቤተሰብ እና ማርያምን ነው የምላችሁ። በቃ ሀይሚ እንድትጠነቀቅ ንገሯት። ሀይሚ በጣም ምን እንጃ እግዚአብሔርን ነው የምላችሁ። በቃ ሀይሚ ትጠንቀቅ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ይሄን ቪዲዮ እስቲ ከፍ አድርጉት። እስቲ ላይክ ብታደርጉ ምናችሁ ይጎዳል? ላይክ ብታደርጉ፣ ሼር ብታደርጉልኝ፣ ሰብስክራይብ ብታደርጉልኝ እኮ ከእግዚአብሔር ነው የምታገኙት። ፕሊዝ 2000 አስገቡኝ እስቲ ሰብስክራይብ 2000 ዛሬ 2000 መግባት አለበት። እሺ ውዶቼ፣ የኔ ፍቅሮች